ሰላም እንዴት ናችሁ? እንግዲህ እዚህ ጋር የምናያቸው ወገኖቻችን በወለጋ አማራ እና በሌሎች ኦሮሚያ አካባቢዎች ተፈናቅለው የሚገኙ ወገኖቻችን ናቸው። ስለዚህ ከኛ ምን ይጠበቃል የሚለውን ለእናንተ ማስረዳት አይጠበቅብኝም። እንግዲህ ለወገን ደራሹ ወገን ነው እንደሚባለው ለወገኖቻችን እንድረስ። እንዴት ነው የምናግዘው ካልን ይህን ቪዲዮ ላይክ፣ ሼር፣ ሳብስክራይብ በማድረግ ድምጽ በመሆን ነው። ይህን ካደረግን ለብዙ ሰዎች ይደርሳል። ለብዙ ሰዎች ከደረሰ ደግሞ በገንዘብ የሚረዷቸው ብዙ የውጭም ሆነ የውስጥ ድርጅቶች ይኖራሉ ማለት ነው፣ ያገኟቸዋል ማለት ነው። ስለዚህ ከኛ የሚጠበቀው ምንድነው? ላይክ ሼር በማድረግ ድምጽ መሆን ብቻ ነው ማለት ነው። እንግዲህ እንደምናስታውሰው በትግራይ ክልል ያሉ ህጸጽ የሚባለው ቦታ ላይ እንግዲህ ብዙ ድምጽ ሆነው ለብዙ ሰዎች ደርሰው እገዛ እያገኙ ይገኛሉ። ስለዚህ እነዚህን አማራውያንም እኛም ላይክ ሼር በማድረግ እነዚህን የአማራ ተፈናቃዮች ለማገዝ ሁላችንም ቆርጠን መነሳት ይገባናል ማለት ነው። እስኪ ተመልከቱ ጎበዝ፣ በጣም እኮ የሚያሳዝን በጣም ነው የሚያሳዝነው። ተመልከቱ እስኪ አንድ ቀን እንኳን እኮ ቤታችን ለቀን ለማለት ምን ያህል እንደሚከብድ እናውቃለን። ግን እዚህ ጋር እንደምትመለከቱት በጣም የሚያሳዝን ነው። በጣም የሚያሳዝን ነው። መተኛ ቦታ እንኳን የላቸውም። የራሳቸው ፍራሽ እንኳን የላቸውም። ከአንድ ፍራሽ ላይ 4፣ 5፣ 6 እንዲሁም የሚለብሱት እንኳን ልብስ የላቸውም። አንድ ልብስ ለ3 ለ4 የሚለብሱት በቀን አንዴ እንኳን በልተው መዋል አይችሉም። ስለዚህ በእኛ ላይ የሚደርሳ ብለን ማሰብ አለብን ውድ ወገኖች። ስለዚህ እናግዛቸው፣ በምንችለው መጠን ሁሉ እናግዛቸው። ቦታው የት ይገኛል ካላችሁ ደብረ ብርሃን አማራ ክልል መጠለያ ካምፕ ይገኛሉ ማለት ነው። በዛ አካባቢ ያላችሁም እየሄዳችሁ ብትጎበኛቸው መልካምነት ለራስ ነው። ቢያንስ በየቤቶቻችን የተለያዩ ማንፈልጋቸው ልብሶች ይኖራሉ። ቢያንስ ማንፈልጋቸው ልብሶች በመስጠት እንተባበር። ሰላም፣ አንተ እዚህ ቦታ መኖር ትችላለህ? አይዞን ወገኔ ህመሜ ቻላ አድርገው ያልፋል ወድካገሪ። እንግዲህ መረጃዎች እንደሚያመለክቱት 6 አመት ሆኗቸዋል። እንግዲህ ወደዚህ መጠለያ ካምፕ ከገቡ 6 አመት አካባቢ ነው የሚሆናቸው። እንግዲህ አይደለም 6 አመት 2 ቀን ወጥቶ ከቤት ለማደር በጣም ይከብዳል። ብዙ ሀብት ንብረት ያፈሩ ናቸው። በጣም ኢንቨስተር ናቸው። ያላቸውን በሙሉ ጥለው ነው እንግዲህ ወደዚህ ካምፕ የተቀላቀሉት። እንግዲህ ሀብታቸው ንብረታቸውም ተወርሶ እንደቀረ ነው እንግዲህ መረጃዎች የሚያመለክቱት። በጣም የሚያሳዝን ነው። ስለዚህ እነዚህን ደግሞ ግዘን ወደ ራሳቸውን ችለው ወደሚሰሩበት ሁኔታ መመለስ ካልተቻለ በጣም ከባድ ነው። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የኛን እርዳታ ይሻሉና ታህሳስ 10 አግማስ ኢትዮጵያ የላይቭ የእርዳታ ፕሮግራም ስላዘጋጀ ከቀኑ 10 ሰዓት እንግዲህ አንዳንድ ኢትዮጵያዊ ባለሀብቶቻቸውን እየዘረጉ ነው። በጣም አስደሳች ዜና ነው እየተሰማ ያለው። 15 ሚሊዮን ወርቅ ቆይተ ነው። እንግዲህ ሌሎችም ኢትዮጵያዊ ባለሀብቶች አሉ፣ እጃቸውን ይዘረጋሉ ተብሎ ይጠበቃል። ላይክ፣ ሼር፣ ሳብስክራይብ በማድረግ ቫይራል በማውጣት ቪዲዮውን ሁላችንም ለወገኖቻችን ድምጽ እንሆን። አሁን መልእክቴ ነው። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄን ቪዲዮ ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የእኛን እርዳታ ይሻል። እኛም የግዴታችን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሄደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱ በደብረ ብርሃን በአማራ ክልል ለሚገኙ እናቶች፣ ወጣቶች፣ ህጻናቶች ለሁሉም ድምጽ እንሆን። የምንችለውን ሁሉ እናድርግ። ቪዲዮ ስሩ። በተቻላችሁ አቅም
ለህዝብ እንዲደርስ አድርጉ። የእነሱም ድምጽ ይሰማ። የትግራይ ክልል እንደተሰማው የሁሉም ይሰማ። ሁሉም እናቶች ቀና ይበሉ። ሁሉም ህጻናት ይታከሙ፣ ምግብ ያገኙ። ይህ ቪዲዮ ከተመቻችሁ ሼር አድርጉ፣ ዲዩት አድርጉ። ብቻ ማንም እናት እንዳይከፋ ትላለሁ። ይመቻችሁ።